መዝሙር 51 ከቁጥር 10 ላይ አምላኬ ሆይ በሉ፣ አምላኬ ሆይ ንጹህ ልብን ፍጠርልኝ። ምሳሌ ምዕራፍ 4 ከቁጥር 23 ከሁሉ በላይ ልብህን ጠብቅ፣ ከሁሉ በላይ ልብህን ጠብቅ። ምሳሌ ምዕራፍ 23 ከቁጥር 26 ላይ ልጄ ሆይ ልብህን ስጠኝ። እስኪም በደንብ በሉት፣ ልጄ ሆይ ልብህን ምንን ስጠኝ? አዎ መጀመሪያ ይሄ ልብ ለሴትም ለወንድም ሰጥተህ ከሚሰበርብህ መጀመሪያ ለማን ስጠው? እግዚአብሔር አምላክን በፍጹም ሐሳብ መንፈስ ስሜት ምን በለው ውደደው። እግዚአብሔርን ሳትወድ ማንን ልትወድ ነው? መጀመሪያ ቅድሚያ ለማን ነው? ለእግዚአብሔር። ልጄ ሆይ ምንህን ስጠኝ? ልብህን ስጠኝ። በጣም የሚገርማችሁ ሁለተኛው ደግሞ እንድታረጉልኝ፣ ሶስተኛውን ልተወው ሰዓት ስለሄደ የመጀመሪያ ልባቸውን ንጹህ አድርጉ። ብዙ ቅዱሳን ቅዱስ የሆኑት ስለ ልባቸው ንጽህና። ሁለተኛ ፍቅር። ክርስቶስ መከራ የተማርነው ምንድነው? ፍቅር ነው። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ ከንቱ ነኝ። ምን ከሌለኝ? ምን ከሌለኝ? አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 8 ላይ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። ማን ፍቅር ነውና? እስቲ በሉ፣ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። ማን ነውና? እግዚአብሔር ፍቅር ነው። ስለዚህ የሰው ፍቅር የሚገባ መጀመሪያ የክርስቶስ በመስቀል ላይ የዋለልህ ሞቶ ከሙታን ተለይቶ እንዲሁ በዚህ ምድር ላይ ሳለ እያንዳንዱ ከመጀመሪያ ጀምሮ እስከዚህ ከሙታን ተለይቶ እስከተነሳ እስካረገበት ድረስ በምድር ሳለ ሲያስተምሮ የነበረው ዓለም ከተፈጠረ እስከ መጨረሻ እስከ ራእይ ዮሐንስ የተጻፉትን ጭምር በሕይወታቸው አድርጎ የከበሩት አንድ ነገር ነው። እሱም የመጀመሪያ ልብን ንጹህ ማድረግ፣ ሁለተኛ ፍቅርን ከክርስቶስ ከማን ወገኖች? አዎ እኔ ይገርመኛል ሰው ይህንን ፍቅር በደንብ ሳያስተውል ብታገባም ቢያገባም ወንድ ብትፈልግም ሴት ብትፈልግም ቤተክርስቲያን ብታገለግልም ድካም ነው። ድካም የማይሆነው መጀመሪያ የክርስቶስን ፍቅር ካወቀ ትንሽ ትትና ይኖራል። ከዛ መተሳሰብ ይኖራል። ከዛ ጭቅጭቁን ትቀንሳለህ። ከዛ አለበለዛ አንድ እዚህ አዳማ ከስተመሮች አሉኝና ረጅም ዓመት ሲጨቃጨቁ ኖሩና አንድ ቀን ሊሞት ደርሶ አልጋ ላይ ተኛና እሷ ቶሎ በሉ ድንኳኑ እዛ ጋር ይተከል ሳጥኑን ቀረብ አድርጉ ምናምን ትላለች። ከዛ በኋላ እንደው ሚስቴን ጥሩልኝ መጣች ተጠርታ፣ እንደው እዚህ ምድር ላይ እኔና አንቺ ተስማምተን አልኖርንም፣ እንኳን ደስ እያለኝ ልሞት ባክሽን፣ እኔ ከሞትኩ በኋላ ማግባት ትዳር ባንተ በቃኝ፣ አንተ ከሞትክ እኔ ገዳም ነው የምገባው አለች። አንድ ቀን ተስማምተው የማያውቁ ሰዎች ናቸው። ብዙ ከተጨቃጨቁ በኋላ እሺ ላግባ